ጀመር አዲስ አበባና ሰማይ የኔ ነው አይባልም የሁሉም ህዝብ ነው ሰውየው ማስተዳደር ካለበት እንደ አዲስ አበባ የአዲስ አበባ ልጅ ምን አለው ከስደት ውጪ ባህር ከመብላት ውጪ ምን አለው ለአዲስ አበባ ልጅ ማን ነው የሚያዝነው በመጨረሻም የአዲስ አበባ ወጣቶች ዝምታቸውን ሰብረው አደባባይ መውጣት ጠንከር ያለ መልእክትን ለምክክር ኮሚሽኑ አስተላለፉ የንግግራቸው ምን ነበር በዝርዝር እንመለከተዋለን ጎፋናቴን ምን አገኘሽ ሀገራችን በጻድቃኔ ማርያም በተከስተው ድንገተኛ የመሬት መንሸራተት 14 ኢትዮጵያን ህይወታቸው ሲያልፍ በርካቶች ተጎድተው ሆስፒታል መግባታቸው አይዘነጋም ነበር። ታዲያን ተከትሎ የጅቡቲው ፕሬዝዳንት እንዲሁም የሶማሌው ብሎም የኬንያው ፕሬዝዳንት ያዘን መግለጫን ሲያወጡ መርጦ አልቃሹ መሪ ምንም አለማለቱ ለቤተ ክርስቲያን ያለውን አመለካከት ፈንተው አድርጎ ያሳያል ሲሉ አክቲቪስቱ አሞኔል ያወጡት ድብቅ ሚስጥር በርካቶችን ማነጋገር ጀምሯል። ዝርዝሩን በጋራ እንቃኘዋለን። በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። ብር ጀነት በብር ነው የሚገዛው። በመጨረሻም በአባቶቻችንና በወንድሞቻችን ላይ የተዘረጋው ሚስጥራዊ ጥምርና የዋብያና የምናፍቃን መተባበር ወንድሞቻችን ለመጣል ይህንን ሴራ ገላልጠን እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ ምንድነው አንተ እየሮጣችሁ የምትወጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ? ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣል። ቁም እንዳታ ትበላሻል። አራጭራሽ ላይ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀንስም። ያውነት ወይ እኔ ወጣምሻ ከሩ ነው እየሮጠ ያሉት ያዛቸው ጭራሽ ጣምዳት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦጥሷል። በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቀልያለሁ በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት በአምስት ወገን ሽንኩርት በአምስት አለ እንዴ? በዚህ ዋጋ ሽንኩርት አለመኖሩን ሳስበው በጣም ያስቀኛል። በነገራችን ላይ አሁን ላይ በአገራችን እየሆነ ያለው ይሄ ነው። በርካቶች የራሳቸው የጡረታ እድሜ ስልጣን ለማስጠበቅ ሲሉ ወጣቶችን እያፈሱ ወደ ውትድርና በማጋዝ ስልጣን ለመቀራመት ይታገላሉ። የሚገርማችሁ ነገር ግን ወጣቱ አሁን ላይ የሚፈልገው በሀገሩ ሰርቶ ጥሮ መቀየርን ነው። ግን ምን ዋጋ አለው? እድሜ ጠገቦቹ አካላት ወጣቱን እንደፈለጉ ይማግዱታል። በባለፈው ጊዜ በሰሜኑ አሁን ደግሞ በለገጣፉ አካባቢ ወጣቶች አፈሳ ተቀጣጥሎ ቀጥሏል። ለማን ይሆን አቤት የሚባለው? ሰሚ እንደሆነ ጠፍቷል። አሁን ያለን ተቀዳሚ አማራጭ እንደነነዌ ሰዎች አንገታችንን ዝቅ አድርገን ወደ ፈጣሪ ማልቀስና ምሕረቱን መለመን ብቻ ነው። እሙዬ ወይ ሻይ ስንት ነው? 20 ብር። በወጥ በበላ ይሻለኛል። ሻይ ለምን ማለት ይሄኔ ነው። ዋናው ራስን ማሳመን ነው ወዳጄ። ከሽሮ ከጥብሱ ከዱለቱ ያዋዛ ያባባቴ የቀረው ነገር የለም። በቃ በደንብ አድርጎ ነፍቶ ጠግቦ ይወርዳል። ዋናው አስተሳሰብ ጭንቅላት ላይ ነው። እንደዚህ ስላችሁ ደግሞ ባነርጋ ሄዱ አሏችሁ። ዛሬ ከማጋር ነኝ ኢትዮጵያን እኛ ከኑሮ ውድነት ጋር እንዲህ ነው ያልተግባባ ነው ብል ማጋነን ሆነብኝም። እስኪ እንመልከተው። ዛሬ ከማጋር ነኝ እኔ አንተ ጋር ዛሬ ከማን ጋር ነኝ? ዛሬ ያው ቅድም ብቻዬን ነኝ፣ አሁን ደግሞ እናንተ ጋር። ሰላም ዛሬ ከማን ጋር ነኝ? እኔ እንጃ አላውቅም። ዛሬ ከማን ጋር? እኔ ብቸኛ ነኝ። ወገንታት እና ኃይሌን ያስለቀሰው የኑሮ ውድነት ምስኪኑን ህብረተሰብ ምን እያደረገው እንደሆነ ግን አስባችሁታል? የምር ግን በዚሁ ከቀጠለ ጠቅላውን በአይኤምኤፍ ከተጓዘ እኛ ብቻ ሳንሆን ሀገራችንም ጓዟን ጠቅልላ አብራን ትሰደዳለች። ሀገሪቱና ህዝቧ መቼ ነው የተጎዱት? እንዲሁም የኑሮ ውድነቱ ከህዝቡ ኑሮ ጋር መግባባት ያቃተው መቼ ነው ካላችሁ የግብር መዓት ሲቆለልባት። እርግጥ ነው ግብር ለሀገር እድገት ወሳኝ ቢሆንም እንደ ዘመናችን ግን የለየለት የለም። ጣራና ግድግዳ ነው ያንተ፣ ግብር ክፈል። ለተከራይ ያሰበ መስሎ አከራይ ተከራይ ውረድ ትባላለ። የምናዳድነው ነገር ደግሞ መኪና በመንግስት አስፓልት ነውና የተንቀሳቀሰው፣ በዚህም ትቀፈድዳለ። አስፓልቱ አስቀድሞ በምን ተሰራ ነው? ወይንስ ከኛ ኪስ ነው ልትሉ ነው ይሆናል። እሱንም እናንተ እኮ አታፍሩም። ለማንኛውም በአሁን ሰዓት መካከለኛ ገቢ የነበራቸው ተመተው ቁልቁል ወርዷል። ምስኪኑ ደግሞ በቀን 3 የመብላት ተአምሮ ነውበታል። የሚመለከታቸው አካላት
አረ ለገቢ ምንጫችሁ ለሆነው ለዚህ ምስኪን ህዝብ ቢያንስ ራሩለት፣ እዘኑለት። በአማራ ክልል በደረሰው አደጋ ዶክተር ቴዎድሮስ አድሃኖምና የዓለም መሪዎች ሀዘናቸውን ሲገልጹ ጎፋ እናቴን ምን አገኘሽ? በሀገራችን ኢትዮጵያ በባለፈው ሳምንት በጻድቃኔ ማርያም በተከሰተው ድንገተኛ የመሬት መናድ አደጋ 14 ኢትዮጵያን ህይወታቸውን ሲያጡ ገሚሱ ደግሞ በጣም ተጎድቶ ሆስፒታል መግባታቸው አይዘነጋም ነበር። በዚህም በርካታ የዓለም መንግስታት ከጎረቤት ሀገር የጅቡቲው መሪ፣ የሶማሊያው መሪ እንዲሁም የኬንያው ፕሬዝዳንት ዊሊያም ሩቶን ጨምሮ የዓለም ጤና ድርጅት እንዲሁም የዓለም መንግስታት ሀዘናቸውን የገለጹ ሲሆን ከመርጦ አልቃሹ መሪ ምንም ነገር አለመደመጡ በጣም ያስተዛዝባል ሲል አክቲቪስቱ አማኑኤል ይናገራል። አማኑኤልም በንግግሩ አንድ ሀገር በአንድ መሪ ስትወከል መሪዋ የህዝቡን የልብ ምት ማዳመጥ ብሎም ህመማቸውን፣ ጉዳታቸውን እንዲሁም ስቃያቸውን መጋራት መቻል አለበት። በጎፋ ያለቀሱ አይኖች በጻድቃኔም በህዝብ ይጠበቃሉ። ያ ግን አልሆነም ወይንስ ጠቅላዩ የጥቂት ህዝብ መሪ ብቻ ናቸው ሲል ጥያቄውን ያቀርባል። እውነተኛ መሪ የሚባለው ህዝቡን በእኩል አይን ትሪት ሲያደርግ ነው። ካልሆነ ግን መሪው የሀገር ሲሆን የመንደር ነው ሲል በሰላ ንግግሩ ሀሳቡን ይቃጫል። በዙሪያ የእናንተ ሀሳብ ምንድነው? ኮሜንት ላይ ሀሳባችሁን አስፍሩልኝ። ሲጀመር አዲስ አበባና ሰማይ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? በትላንትናው ዕለት በመዲናችን አዲስ አበባ ወጣቶቹ ጥያቄን ማንሳት ጀምረዋል። እንደሚታወቀው በሀገራችን የምክክር ኮሚሽን ላይ በጣም አከራካሪ ሆኖ የታየው የአዲስ አበባ ጉዳይ በአዲስ አበባ ወጣቶች ዝምታ ተሰብሮና ስለምንኖርባት ከተማ ይመለከተናል፣ ይገደናል ብለው አደባባይ ወጥተው ድምጻቸውን ማሰማት ጀምረዋል። ወጣቶቹም የአዲስ አበባ ልጅ ሰፈር እንጂ ብሔር የለውም፣ ለበርካታ ዓመታት አሁንን ጨምሮ ብዙዎች በነጻነት ልዩነትን እንኳን ቢኖር በፍቅር የሚኖሩባት ታላቅ መዲናችን ናት። ነገር ግን በውስጧ የሚኖሩ ወጣቶች አልተጠቀሙም። ገሚሱ ከቀያቸው ተፈናቅለው ዳር ላይ ሲጣሉ፣ ገሚሱ ለተሻለ ህይወት እንዲሁም ኢኮኖሚውና ፖለቲካው አናታቸው ላይ ወጥቶ የሚወዷትን ከተማ ጥለው በባህር ተሰደዋል። ቆይ ማን ነው ለአዲስ አበባ ልጅ የሚያዝነው? የት ሄደንስ እንኖር? ሌላ ሀገር የለንም። ያለችን መዲሆኗ ናት። እሷንም በሴራ ፖለቲካ እያቦካችሁ ልታስጠሏት እየቆፈራችሁ ነው። በህግ አምላክ እንኖርበት ሲሉ ወሳኝ የተባለ መልእክትን በቁጭት አስደምጠዋል። ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዲር ኩንጋ አሱ ኡምባኤ ውቲ አባይ ሙሽ ጊሳ ዞምባ ዲስ። በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። በሀገራችን ኢትዮጵያ ፖለቲካን ተጣብቀው የሚኖሩት የመናፍቃኑ የዝርፊያ መንገድ በርካቶችን እያስለቀሰ ይገኛል። ብዙዎች የተሻለ ቤት ለማግኘት ያላቸውን ጥሪ ሸጠው ሐሰተኛ ነቢያቱን አብልተዋል። በርካቶችም ዋህብዮች በብር ነው ጀነት የሚገዛው፣ ብር ከሌለ ጀነት የለም እያሉ ወጣቱ ከሰውነት ይልቅ ገንዘብን እንዲያስቀድም አስተምሮት ከገንዘብና ከሰው መንገድ ላይ ቢወድቅ ገንዘቡን አንስቶ የወደቀውን ክቡሩን የሰው ልጅ ጥሎ የሚያልፍ ትውልድ እንዲፈጠር የሚያሳዝን ስራን ሰርቷል። በዚህም የመናፍቃን መዶሻ አባ ገብረ ኪዳን የዋህብያ ራስ ምታት እፎይ ሴሮቻቸውን በማጋለጥ በርካቶችን ከጥፋት እንዲመለሱ በርን ከፍተዋል። የስራቸው ደስ ያላሰኛቸውና ቢዝነሳቸው የተቀዛቀዘባቸው አካላትም በአንድ ላይ በመምከር ወንድሞቻችንና አባቶቻችን ላይ ከፍተኛ የተባለ ሴራን ሸርበዋልና ተጠንቀቁ ለማለት ፈልጋለሁ። አስቀጥሎም የምነግራችሁ ነገር የእፎይም ሆነ የአባ ገብረ ኪዳን ውጤቶች በሚሊዮኖች ተፈርተዋልና ማንንም ማጥፋት እንደማትችሉ ስነግራችሁ በታላቅ ደስታ ነው። አባቶቼ፣ ወንድሞቼ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።